ነበር እንዳበል ግባ አልያዝ ባንተ ማታውቁት ነገር አትንቆይ ናና ግባ እንዴ አዲስ ምንተና ማን እንደመጣ ተመልከት ዳግም ተውባ ሰላም ሰላም እንደምን አላ ታሳይ ነው ሹሪ ሰላም ነው ሰላም በሰላም ነው የጠፋሽ ሰላም እንዴት ነህ አዚ ሰላም ነህ ሰላም እንዴት ነህ ናቁስ ባይሻላ ተነጀም ወንተ አልተለወጠቦች አረበለፍ ላይ ተለወጠ የጠፍተና ጠፋ አሁን በጣም ነው ወይ በጣም ነው አንተ አገባኝ ሳይነግረን ወይ ሆነ ይሄ ነው ሰላም አጎት አጎት ናይታወቅም ምናልባት ሊሆን ይችላል ምናልባት ሊሆን ይችላል ታንሻኒ ዳኒ እግዚአብሔር ይመስገን እንዴት ነሽ ዳኒ እግሯን ጠልፍ የምንጠላት ምን ሚዳቁ መሰለች እንዴ ግን አዜብ ፍቅር የምትቀበልኝ መስችል ማለት ፍቅር ያዘ ካዜብ ነው ማለት ነው ምን ብዬ ልንገረው አዜብን እንደሚያፈቅራት ቀድሞ ነገረኝ ቆይኒ ምን ፈቀረኝ ሴት አይደለም እንዴ አው አሁን አልችልም ካንተ ሰባለ ዝም ብላ አትለፍፍ ቡና አንጠጣ ዲና አሉልሽ ምን ያሰብኩ ታዲያ ምን ይሆናል ስለ አዜብ ነው አዜብ የሚላት ጉድ አሁንም ስለሷ ነው የምታስበው ምን ላድርግ ብለሽ ነው እሷ እንደሆነ ከዳግም ፍቅር እንዲያዛት ባቅም ግን እኔም ልረሳት አልቻልኩም አሁን ይሄ ጣፋንታ ነው ወይስ ሴራ ነው የሚባለው ጣፋንታ ነው ጣፋንታ ቢሆንም የሁላችንም ህይወት እንደዚህ ባልተበጠበጠ የሁላችንም ስትይ አልገባኝም ያንቺ ሰው ምን ሆነ ናይ ምን ሊሆን ይችላል አና ስትዋሽኝ በደንብ ነው ማቀብሽ አሁን እውነቱን ንገሪ እውነቱን ልንገር እርግጠኛ ነው እውነቱን መስማት ትፈልጋለህ እኔ በጣም ነው ማፈቅር ይሄ ነው እሺ እውነቱ እየቀልድሽ አይደለማ ስታስበው ለምን እቀልዳለሁ አየህ ያኔም እንደ ቀልድ ተቆጥሯል ብዬ ስላሰብኩ ነበር ያልነገርኩ በጣም ታሳፍራለህ አንቺ ሻና ቁጭ ለምን እስከዛሬ አልነገርሽኝ ለምን አልነገርሽኝ እንዴት ልንገርህ ታስታውሳለህ እኔ እንደማፈቅርህና አብረኸኝ እንድትሆን እንደምፈልግ ልነግርህ ስመጣ አንተ ቀድማ አዜብን እንዳፈቀርካት ነገርከኝ ስታስበው ምን ማድረግ የምችል ይመስላል የዛኔ ምንም አማራጭ አልነበረኝም አሁንስ ምን አማራጭ አለኝ ዝም ብዬ ከመቀበጥ ምን ማድረግ እችል ነበር ንገረኝ አሁንስ ምን ማድረግ እችላለሁ
ዳግም አንተ ዳግም ዳግም አንተ ዳግም ወይ የኔ ፍቅር ነው ያልከው? እንደዛ አልኩኝ እንዴ ሆነሽ እኮ አዘነሽ። ስማኝ ዳግም፣ ከዚህ በኋላ እንድታዝንልኝ አልፈልግም። ምክንያቱም ማዘኔ ማፍቀር ምላሹ ስለማይሆን። አመሰግናለሁ ዜቢ፣ የምወደውን ፍራፍሬ ስለመጣሽ። ሌላ ጊዜ እኮ ሳወራክ ለመመለስ ፈቃደኛ አልነበርክም። የምበላው ነገር አልጌ ጋር ስላመጣሽልኝ ታማኝ መሰልኩሽ እንዴ? አዜብ አቤት። ላውራሽ ፈልጌ ማለት ገቡናስ ይገርማል። ስለዚህ አዜብን አፍቅራታለሁ ያልከኝ? አዎ። አሁን ግን ሁሉንም ነገር ለመርሳት ይሞክሩ። ለምን? ምክንያቱም አሁን ከማፈቅራት የበለጠ የምታፈቅረኝ መርጫለሁ። ስለዚህ ሰዎች በእኔ ከሚጎዱ እኔ መጎዳቴ ስለሚጠቅመኝ። ገባኝ። ስለዚህ ሌላ ያፈቀረች ሴት አለች እያልከኝ ነው? ሀና ከኔ ፍቅር ይዞታል። ይገርማል። ይህ ፍቅር ደግሞ በየተራ ነው እንዴ? እስኪ ደግሞ ሀና ማን እንደሚያፈቅራት እናያለን። ስሚኝማ የኔ ፍቅር በይነባት ታውቂያለሽ ምን ያክል እንደማፈቅርሽ። በደንብ አውቃለሁ። እስከ ዛሬ ድረስ ከማይወደኝ ሰው ጋር ስጃጃል የነበርኩበትን ጊዜ በጣም እንድቆጭበት ነው ያደረገኝ። አዎ እውነትሽ ነው። አዎ አሁን ስለ ፍቅር አንድ ነገር ተረድቻለሁ። ምን? ፍቅር ከምታፈቅረውም ሰው ጋር ከማታፈቅረውም ሰው ጋር ስትኖር የምታገኘው ነገር ነው። አንድን ሰው ሞክረህ አልሆነልህ ካለ ያን ያህል መጋፈጡ ትክክል ነው ብዬ አላስብም። ምክንያቱም እንደነገርኩ ፍቅር ከማታፈቅረውም ሰው ጋር ስትኖር ልታገኘው በዛው ልክ ደግሞ ልታጣው ትችላለህ። በትክክል ከፍቅርሽ ሰው የበለጠ ከሌላ ሰው ጋር ቅርበት ስትፈጥሪ የተሻለ ፍቅር ታገኛለሽ። አሁን አንተን አፍቅሬያለሁ። እውነት ከልብሽ? አዎ በጣም እወዳለሁ። ይህንን ቀን ነበር ስጠብቅ ነበር። አሁን አንቺን ማግባት እፈልጋለሁ። እንዴ ለመጋባት እኮ በጣም ገና ነኝ። እሺ መጋባቱ ቀስ ብሎ ይደርሳል። አሁን አንድ ላይ መሆናችን በቂ ነው። አሽሙር መሆኑ ነው። እባክህ ዝም ብለህ ቀፈኝ። አልገባኝም። ያ ሁሉ ነገር ህልም ነበር ማለት ነው? ሲያስጠላ።
ዳግም አሁን አንድ ነገር ማድረግ ይኖርብናል። ምን እያሰብክ ነው? እነዚህ ሁለት ሴቶች በእኛ ፍቅር በጣም የተጎዱ ነው። ልክ ነህ። ይሄን ነገር እኔም እያሰብኩበት ነበር። እኛ ለነሱ ስንል የግል ስሜታችንን መተው ይኖርብናል። ምክንያቱም ድንገት በሚሰጠን ፍቅር እኛም ልናፈቅራቸው እንችላለን። ስለዚህ ተስማማ? አዎ ተስማምቻለሁ። ይገርማል። እንደዚህ በቀላሉ እሺ የምትለኝ አልመሰለኝም ነበር። እሺ ያልኩ አንተ ቀድመህ ስለጠየቅከኝ ሳይሆን መጀመሪያውን ግራ የመገባት ስሜት ስለነበር። በዛ ላይ አዜብ ራቅ ባልኳት ቁጥር ጭራሽ እንክብካቤና ፍቅሯ እየጨመረ መጣ። ስለዚህ እሷን ተቃራኒ ስሜት ማሳየት እንደሌለብኝ ገብቶኛል። በትክክል አዜብን ባገኘኋት ቁጥር ሁላ ከአንተ ውጭ ሌላ ሰው ስታወራ ደስ እንደማይላት ነው የተረዳሁት። በቃ አሁን እዚህ ብዙ እንቆይ፣ ወደ ቤት እንሂድ። አሁን ተነጋግረን በዚሁ ሀሳብን ትቀይራለህ? እንደዛ እኮ ማለት ፈልጌ ሳይሆን በቃ አሪፍ ሀሳብ ነው። በቃ ና እንሂድ። አዜብ ምና ምኑ? አይ ላገኝሽ ፈልጋለሁ ስትለኝ ማመን አልቻልኩም። ያው አለመደብን ብዬ ነው። ከዚህ በኋላ ትለምጂዋለሽ። ባይሆን አዜብ ዛሬ ጠረሽ አንድ ነገር ልነግርሽ ነው። ምን ነው ዳግም? ችግር አለ እንዴ? ይገርማል። አሁንም ስለኔ የምትጨነቂው? በቃ ከዚህ በኋላ አንቺ ብቻ እንድታፈቅሪኝ አደረገ። እኔም አግዝሻለሁ። እውነትህን ነው? አዎ ያንቺን ያክል እንኳን ባልንከባከብሽም የቻልኩትን ግን አድርጋለሁ። በጣም ነው እሺ የማመሰግነው የኔ ዳግም። አይ ሁሉም ነገር ስለሚገባሽ ነው። በዛ ላይ ደግሞ ስለምታስፈልጊኝም ጭምር። ካጠገብሽም ደግሞ ማንም ሰው የለም። በጣም ደስ ብሎኛል። እንደዛሬ ደስ ብሎኛል አያውቅም። አንዴ ልቀርሽ። የምርህን ነው? ምን ቀረ? ጨርሰናል መሰለኝ። ወይኔ እሱ በኋላ እናመጣዋለን። አሁን ብሎ እንጠብቃችሁ። ሰርፕራይዝ። ያላምን አዚ እንዴ? ቆይ ዳግምና አሁን ናቸው እንደዚህ ያደረጉት? እኔም እኮ ማመን ከበደኝ። ከሁሉም የሚገርመኝ ቄጤማውን ሶፋው ላይ ተሰብስበው እንዴ አላየሁትም ነበር። ምንድን ነው? ምን እናድርግ? ሶፋው እኮ ተለላጥበን እኮ ነው። ቆይ በጣም
ፈታ በሉ። አይገባም። የምር አልጠበቅኩትም። በሳኝ መስሎኝ እንዴት ግን ያው ታሪክ ጊዜ ለማሳለፍ ስላሰብኩት እንደዚህ ስታከ አንተ ምን ነው የከፈትከው? ምን ነው ሳገኘው ያው ጠጣሁት። እኛ እኮ አሪፍ ጊዜ ለማሳለፍ የገዛ ነው ወይን ነበር። በቃ መልካም የፍቅር ምሽት። ምሽቱም ያው ለአንተ ነው። ጠጥተህ ጨረስከው? እርግጥ ቆይ በጣም ወድጄዋለሁ። ጥሩ እንኳን ወደድከው። መልካም ነው። በሮና ከፍቴ መጣሁ። ኧረ በእናትህ ምን ከፍቷል? የተበተለ ነው። ተዘጋጅታችኋል? ግን ቀላል ያዙ። የኔ ሸበላ ሸበላ ለወንድ ከተባለ ለሴት ምንድን ነው የሚባለው? እኔ ምንም እንድትለኝ አልፈልግም። ብቻ ሳመኝ። ይያባት እኔ ፍቅር። አቤት። ታዲያ ስንጋባ ስንት ልጆች እንዲኖረው ነው የምፈልገው? 2 አንቺ ሴትዮ ግን ለምንድን ነው የማትፋቺኝ? ዳግምዬ ምን ሆነ? ካላንቺ ሴትዮ አልከኝ እኮ። አሁን ሴትዮ ለምንድን ነው እየመጣሽ በጠብጪኝ? አዚቢ ናሆሚ፣ ቆይ ምንድን ነው የምታወራው? አዚቢ የኔ ፍቅር እኔ እኮ ሀና ነኝ። አንቺ ሀና ነሽ? ወይ ዞር በይልኝ። አንተ ምን ሆነሃል? ቆይ አወኩብህ። ዘከርሽ። ቆይ ጠጥ በደንብ ስትጠጣ ማን እንደሆንክ ታስታውሳለህ? በደንብ ጠጣሽ። ሀና ነሽ? ሀና ተይኝ ሴትዮ። እኔ አሁን ከአዲብ ጋር ፍቅር ማሳለፍ ነው ፈልገው። ነገርኩህ እኮ እኔ
ሀና ነኝ። እሺ በቃ ሀና ነኝ አልኩህ አይደል እንዴ? እሺ በቃ አትናደጂ አዜብ። ቆይ ኧረ ምንድን ነው ራሴን እያመመኝ ነው። ወይኔ ዳግም እየወደቀ ውሃ ላምጣል። አዜብ የኔ ፍቅር ጠፋ ሰው ሮቢ እንዴት ነህ? በእናትህ ሰላም እንዴት ነህ? አለሁልህ። በእናትህ መች መጣ? መጣሁ ወደቃ ነው ነኝ። አንተ ከጠፋ በኋላ ናው ማናን ጠበሳት አይደል? በእናትህ ኧረ ባለፈው ያው ብቻ የምሰማው ነገር እንትን አይደለም። አንተ ግን እንዴት ነህ? አይ እሱን ተው እና አሁን ማለት እኛ ቤት ያለውን አሁን የምታውቅ መስሎኝ እኮ ምንድን ነው ያደረኩት? ምንድን ነው ያደረኩት?